እስኪ ዛሬ አንድ ነገር እናወራ። በእጃችሁ ላይ ያለው ስልክ ምንድን ነው የምትሰሩበት? ስልክ ደውልበታለሁ እንዳትሉኝ። ሶሻል ሚዲያ ትጠቀማላችሁ። ለምን በያዛችሁትን ስልክ በአግባቡ አትጠቀሙበትም? ማለት ስልክ እጃችን ላይ ያለ አብዛኞቻችን ተች ነው ያዝነው። ኦልሞስት 90% አካባቢ የምንሆነው ሰዎች ማለት ነው። እና ስልክ ኖሮን ግን ምንም አንሰራበትም፣ ስራ የለም። ግን የያዝነው ስልክ የስንት ብር ስልክ እንደሆነ አስበነዋል? አንድ እሱ። ሁለተኛ ነገር ደግሞ ሶሻል ሚዲያ ላይ የምናሳልፈው ጊዜ፣ ለምሳሌ በቀን ውስጥ ቲክቶክ ምን ያክል ታይም እጠቀማለሁ ብለን ካልኩሌት የምናደርገው ዩ ፊል ዊል ቢ ሎዘር። ያንን ነገር ካልኩሌት ብታደርጉት በቃ ወደፊት ምንም ህይወት ያላችሁ ሁሉ አይመስላችሁም። በጣም ነው የሚያናድዳችሁ ማለት ነው። ያን ያክል ታይም ስፔንድ ማድረግ ከቻላችሁ ሶሻል ሚዲያ ላይ ለምንድን ነው የሰው ቪዲዮ እንደ ኢንፑት እየሆናችሁ? አይ እኔ በእርግጥ ቪዲዮ አትዩላቸው ላይክ አታደርጉላቸው ምናምን አይደለም፣ ግን ያንን መጀመሪያ ሶሻል ሚዲያ ላይ ገብቶ የሰው ቪዲዮ ከማየት ይልቅ እናንተ የሆነ ነገር ሰርታችሁ ያንን ለቃችሁ ለምን ዊል ቢ ጌት ፔይድ ለምን አትከፍሉ? አስቡበት። ለማንኛውም እንዴት ነው የምንጀምረው? ዩቲዩብ እንዴት እንጀምራለን? ቲክቶክ እንዴት እንጀምራለን? ቪዲዮ እንዴት ኤዲት እናደርጋለን? ታይሚንጉ ምናምን እሱም ቪዲዮ ሰራለሁኝ እዛ ዋናው ቻናል ላይ ይለቀቃል። በዛ ታገኙታላችሁ። መማር ከዛ ማየት ትችላላችሁ ከተመቻችሁ። ወይም ደግሞ እኔን እያልኩ አይደለም፣ ዩቲዩብ ላይ በጣም ብዙ ቪዲዮዎች አሉ። እነሱን አይታችሁ ፖስት ማድረግ ትችላላችሁ። ለአንዴ ለሁለቴ ነው። ከዛ በኋላ ያው ታውቁታላችሁ ማለት ነው። እና አስቡበት ጋይስ።